ሰላም ለሁላችሁ በድጋሚ በፊልም ሪካፕስ ተመልሰናል። በዚህ ቪዲዮ ላይ በ2026 የወጣውን አስፈሪ እና ምስጢራዊ ፊልም ሊክሮኒስ ዘመሜ የተባለውን ላጠቃልላችሁ ነው። ወደ ዋናው ታሪክ ከመግባታችን በፊት ለሁላችሁም መልካም እና ደስ የሚል ቀን እንዲሆንላችሁ እመኛለሁ። ብዙ ሳናረዝም በቀጥታ ወደ ታሪኩ እንሂድ። ፊልሙ የሚጀምረው ግብፅ ውስጥ ሲሆን ባልና ሚስት ከ3 ልጆቻቸው ጋር በአንድ ላይ መኪና እየነዱ ይታያሉ። አባትየውና ልጆቹ ሙዚቃ እየሰሙ እየተዝናኑ ቢሆንም እናትየው ግን በጣም የደበራት ትመስላለች። ስለዚህ ራሴን አሞኛል በማለት በድንገት ሙዚቃውን ታጠፋዋለች። በኋላ ላይ ቤተሰቡ ወደ ቤታቸው ይደርሳሉ። ነገር ግን ትንሿ ልጅ ኢላ የቤት እንስሳ ወፎ በከፍተኛ ሁኔታ እየደማች መሆኑን ስታገኝ ነገሮች ወደ ጨለማ ይቀየራሉ። ወፎን እንድታድንላት እናቷን ብትለምናትም ሴትየዋ ግን ልጆቿ ወደ ላይኛው ፎቅ እንዲወጡ ከነገረቻቸው በኋላ ምስኪኗን ወፍ ከስቃይዋ ለመገላገል ትጨፈልቃታለች። ከዚያ በኋላ እሷና ባለቤቷ ወደ ምድር ቤት ይወርዳሉ። እዚያም አንድ እንግዳ የሆነ ባለ 3 ማዕዘን ጫፍ ከምድር ወጥቶ ይታያል። በመቀጠል ጥንዶቹ በሩን ከፍተው ወደ ታችኛው ክፍል ይወርዳሉ። እዚያም አንድ ጥንታዊ ሳጥን ሳርኮፋገስ እናያለን። አንዳንድ መሳሪያዎችን በመጠቀም ሳጥኑን ይከፍቱታል። እናም ሴትየዋ የባትሪ ብርሃን ወደ ውስጥ ስታበራ አንድ ሙሚ አስክሬን እዚያ ተኝቶ እናያለን። ሰውየው እስካሁን አልነቃም ብሎ ይጠይቃል። ሚስቱ ግን የለም ትላለች። ይህም ሁለቱንም በእፎይታ ይሞላቸዋል። ነገር ግን በድንገት ምስኪኑ ሰውዬ አሰቃቂ ሞት ይሞታል። ሚስቱ ግን በፍርሃት ትመለከታለች። በመቀጠል ታሪኩ ግብፅ ውስጥ ወደሚገኝ አንድ አሜሪካዊ ቤተሰብ ይሸገራል። ቤተሰቡ ቻርሊ እና ሊሳ የተባሉ ባልና ሚስትን እንዲሁም ልጆቻቸውን ኬቲን እና ሴባስቲያንን ያቀፈ ነው። ቻርሊ ጋዜጠኛ ሲሆን ሊሳ ደግሞ ነፍሰ ጡር ናት። እናም ቤተሰቡ በጣም የተቀራረበ እና እውነተኛ ደስተኛ ይመስላል። ሊሳ ወደ ሥራ ከሄደች በኋላ ኬቲ በአትክልቱ ስፍራ ለመጫወት ወደ ውጭ ትወጣለች። በዚያው ሰዓት ቻርሊ ኒውዮርክ ውስጥ አዲስ ሥራ ማግኘቱን የሚገልጽ የስልክ ጥሪ ይደርሰዋል። ይህ በእንዲህ እንዳለ ኬቲ በአንዲት ምስጢራዊ ሴት ትቀርባለች። መጀመሪያ ላይም ጓደኛዋ ኢላ መስላት ነበር። ነገር ግን ሴትየዋ የኢላ እናት መሆኗን በማስተዋወቅ ኢላ ሆዷን አሞት መምጣት እንዳልቻለች ታስረዳታለች። ይህች ሴት በፊልሙ መጀመሪያ ላይ ያየናት ሴት መሆኗን ዘ ማጂሻን አስማተኛዋ በመባል ብቻ እንደምትታወቅ ወዲያውኑ ግልጽ ይሆናል። በዚሁ ሰዓት ቻርሊ ስለ አዲሱ ሥራ ለባለቤቱ ይነግራታል። ይህም ሁለቱንም በጣም ያስደስታቸዋል። እዚህ ጋር ቻርሊ የኬቲ የአሻንጉሊት ቤት በባዶ የከረሜላ ወረቀቶች ተሞልቶ ያስተውላል። እናም ባለቤቱን እነዚህን ለልጃችን ሰጥተሻት እንደሆነ ይጠይቃታል። ሊሳ ግን የለም ትላለች። ሌላ ቦታ ደግሞ አስማተኛዋ ለኬቲ ያንኑ ከረሜላ ስትሰጣት እናያለን። በመቀጠልም አንድ ሌላ ስጦታ እንዳላት ትነግራታለች። ይህም የኮክ ፍሬ ነው። ከዚያም ኬቲ ይቅርታ እንድታደርግላት ከጠየቀች በኋላ አንድ ነገር ማንበብ ድግምት ትጀምራለች። ይህም አንድ ጥንዚዛ ከፍሬው ውስጥ እንዲወጣ ያደርገዋል። እናም ጥንዚዛው ወደ ኬቲ አፍ ውስጥ ይገባል። ይህም ለመተንፈስ እንድትታገል ካደረጋት በኋላ መሬት ላይ ትወድቃለች። ቻርሊ ወደ አትክልቱ ስፍራ ሲደርስ ኬቲ ቀድማ ጠፍታ ነበር። እናም ያለ ምንም ስኬት በየቦታው በከፍተኛ ሁኔታ ይፈልጋታል። መንገድ ላይ ሲወጣ አንዲት ሴት ልጅ ይዛ ስትሮጥ ያስተውላል። ስለዚህ ወዲያውኑ እሷን ማሳደድ ይጀምራል። ነገር ግን በዚህ መሃል ከፍተኛ የአሸዋ ማዕበል በመነሳቱ ቻርሊ ሴትየዋን እንዳይደርስባት ያግደዋል። በኋላ ላይ ቻርሊና ሊሳ ክስተቱን ሪፖርት ለማድረግ ካይሮ በሚገኘው የፖሊስ ጣቢያ ይደርሳሉ። እዚያም የፖሊስ መኮንን ዛኪን እንገናኛለን። እሷ ሰልጣኝ መኮንን ናት። ነገር ግን በእንግሊዘኛ መናገር የምትችለው እሷ ብቻ በመሆኗ አለቃዋ በአስተርጓሚነት ያመጣታል። ጥንዶቹ የኬቲ ፎቶ ያሳያሉ እና አጠቃላይ ሁኔታውን ያስረዳሉ። እንዲሁም ኬቲ ከማይታወቅ ሰው የተቀበለቻቸውን ከረሜላዎች ያሳያሉ። ሆኖም የዛኪ አለቃ ምናልባት ወላጆቹ ልጃቸውን ገድለውት አሁን ነገሩን ለመሸፈን እየሞከሩ ሊሆን ይችላል የሚል ግምት ይሰጣል። ይህም ቻርሊን በጣም ስላስቆጣው ሙሉ በሙሉ ስሜቱን ይቆጣጠረዋል። በመቀጠል ታሪኩ ከክስተቱ 8 ዓመታት በኋላ ይሻገራል። እዚያም የቻርሊ ቤተሰብ ወደ ትውልድ ከተማቸው አልቡከርኪ እንደተዛወሩ እናያለን። እናም በሚያሳዝን ሁኔታ ኬቲ አሁንም አልተገኘች። ሆኖም አሁን ቤተሰቡ አዲስ አባላት አሉት። ማ የተባለች ልጅ እንዲሁም ከእነሱ ጋር የምትኖረው የሊሳ እናት ካርሜን ናቸው። ወላጆቹ በውጫዊ መልኩ ደስተኛ ይመስላሉ። ነገር ግን ከኬቲ መጥፋት ገና እንዳልወጡ እና አሁንም በጣም እንደሚናፍቋት ግልጽ ነው። ይህ በእንዲህ እንዳለ ግብፅ ውስጥ አንድ የአካባቢው ልጅ ብስክሌቱን እየጠገነ ሳለ በአቅራቢያው ትልቅ የፊልም የአውሮፕላን አደጋ ይከሰታል። ልጁ ወደ ቦታው ሲሮጥ በርካታ ዘግናኝ የሞቱ ሰዎችን አካል ያያል። ይህም በጣም ያስፈራዋል። የፈራው ልጅ እየሸሸ ሳለ በሩቅ አንድ ጥንታዊ አስክሬን ሳጥን ሙሉ በሙሉ ሳይጎዳ ተቀምጦ ሲያይ ደነገጠ። በኋላ ላይ ባለሥልጣናት ሳጥኑን እንዳወጡት እናያለን። እናም ሲከፍቱት በውስጡ የአንዲት ሴት ልጅ የደረቀ አስክሬን መየመማኝ በማየታቸው ይደነቃሉ።
ነገር ግን ፎቶ እየነሱ ሳለ አስክሬኑ በድንገት ሕያው ይሆናልና አንድ ነፍሳት ከአፉ ይወጣል። ከዚያም ከፍተኛ ጩኸት ጮኸች። ተመልሰን ወደ አሜሪካ ስንመጣ ቻርሊ ከቤተሰቡ ጋር ጥሩ ጊዜ እያሳለፈ ሳለ በካይሮ ከሚገኘው የአሜሪካ ኤምባሲ የስልክ ጥሪ ይደርሰዋል። ጥንዶቹ ለግል ንግግር ከልጆቹ ራቅ ይላሉ። እናም ኬቲ በሕይወት መገኘቷን ሲረዱ በከፍተኛ ደስታ ይሞላሉ። በሚቀጥለው ትዕይንት ጥንዶቹ ካይሮ በሚገኝ አንድ ሆስፒታል ይደርሳሉ። እዚያም ዶክተሩ ኬቲ በብርሃን እጥረት እና በምግብ እጥረት ምክንያት ከፍተኛ የድንዘዛ ካታታኒክ ሁኔታ ውስጥ እንዳለች ይነግራቸዋል። በከባድ ማስታገሻ ስር ትገኛለች፣ ነገር ግን የጭንቀት ደረጃዋ መገለጡን ቀጥሏል። ስለዚህ በእርጋታ ሊይዟት ይገባል። ጥንዶቹ ልጃቸውን ለማየት ይሄዳሉ። እሷም በጣም መጥፎ ሁኔታ ላይ ትገኛለች እና ፊቷ ላይ በራሷ ያደረሰቻቸው ጭረቶች አሉባት። ነገር ግን በሕይወት በማየታቸው ተረጋግተዋል። ምንም እንኳን ሁኔታዋ መጥፎ ቢሆንም ዶክተሩ የሕይወት ምልክቶቿ የተረጋጉ መሆናቸውን እና ወደ ቤት ለመመለስ ዝግጁ መሆኗን ይናገራል። ተመልሰን ወደ አሜሪካ ስንመጣ ካርሜን ለልጅ ኬክ እየዘጋጀች ነው እና በመጨረሻ ኬቲ ስትደርስ ሁሉም ሰው እሷን ለመቀበል ወደ ውጭ ይወጣል። ቤተሰቡ ወደ ድሮ ክፍሏ ይወስዷታል። እዚያም ራሷን ለእህቷ ስታስተዋውቅ ካርሜን ደግሞ መጸለይ ትጀምራለች። ነገር ግን ይህ በሚያስገርም ሁኔታ ኬቲን በጣም ያናዳታል። እሷም በድንገት ተነስታ አያቷን በጭንቅላቷ በመምታት አፍንጫዋን ትሰብረዋለች። አካሏ ልክ በጋኔን እንደተያዘ ሰው በሚያስደነግጥ ሁኔታ መጣመም ይጀምራል። ስለዚህ ቤተሰቡ በመጨረሻ እሷን ለማረጋጋት ማስታገሻ ከመስጠት ውጪ ሌላ አማራጭ የላቸውም። በሚቀጥለው ቀን ካርሜን እና ሊሳ ኬቲን ይበልጥ ጽዱ እንድትመስል ለመንከባከብ ይሞክራሉ። ነገር ግን የኬቲን ጥፍር እየቆረጠች ሳለ ሊሳ በስህተት የልጅቷን ትልቅ የቆዳ ክፍል ትልጠዋለች። ይህም ያስደነግጣታል። ከጥቂት ሰከንዶች በኋላ ቻርሊ ጩኸት ይሰማል። እናም ሊሳ የጠፋችውን ኬቲን እንዲፈልግላት ትጠይቀዋለች። ወደ ልጁ ይሮጣል። እሷም በቤቱ ውስጥ እንግዳ የሆኑ እንቅስቃሴዎችን እያደረገች ትሮጥ ነበር። ቻርሊ በመጨረሻ በሚያስደነግጥ ሁኔታ ውስጥ ያገኛታል። ኬቲ ምንም ሕመም እንደማይሰማት ሁሉ በተደጋጋሚ እግሯን በስለት ትወጋ ነበር። ቆይቶ ሊሳ የሊህም ቁስሎች ስታክም፣ ቻርሊ ደግሞ የኬቲ ጥፍር ወደ ተቆረጠበት ቦታ ሄዶ የተላጠውን ቆዳ ያገኛል። በቅርበት ሲመረምረው በቆዳው ላይ አንድ ነገር ተጽፎ ያገኛል። ይህም ያስደነግጠዋል። ቆዳው በአንዳንድ በደረቁ ወረቀቶች የተሸፈነ ስለነበር በጥንቃቄ ይልጣቸዋልና ሊረዳው የማይችለውን ጥንታዊ ጽሑፍ ያያል። በመቀጠል ቻርሊ የሂሮግሊፊክስ ባለሙያ የሆነን የዩኒቨርሲቲ ፕሮፌሰር ለመገናኘት ይሄዳል። እናም ጽሑፉን እንዲያነብለት ይጠይቀዋል። ፕሮፌሰሩ ይህ ምናልባት ከክርስቶስ ልደት በፊት 3000 ዓመታት ገደማ የነበረ በጣም ጥንታዊ የግብፅ ጽሑፍ ሊሆን እንደሚችል ያስረዳል። ቻርሊ በትርጉሙ ላይ እርዳታ ሲጠይቅ ፕሮፌሰሩ ግን ይረበሻል እና ምን አይነት ጉዳይ ውስጥ እንደገባ ያስባል። በዚያኑ ምሽት ቻርሊ ኬቲን እየተንከባከባት ሳለ እሷ በድንገት ጥርሶቿን ማፋጨት ትጀምራለች። ይህም በጣም ስሜታዊ ያደርገዋል። ነገር ግን እሷ በሞርስ ኮድ እየተናገረች መሆኑን ወዲያውኑ ይረዳል። ይህንን ኮድ ቻርሊ ከዓመታት በፊት ሕፃን ሳለች አስተምሯት ነበር። በፍጥነት ማስታወሻ ይይዛል እና መልእክቱን ለመፍታት የልጁን የድሮ ማስታወሻ ደብተር ይጠቀማል። ፊደላቱን ከፈታ በኋላ እሷ ኪኢላክ የሚል ስም ለመናገር እየሞከረች መሆኑን ሲረዳ ይደነግጣል። ምንም ጊዜ ሳያባክን ቻርሊ ግብፅ የምትገኘውን መኮንን ዛኪን ይደውላል። እናም ኬቲ የጠቀሰችውን ኪኢላክ የሚለውን ስም እንድታጣራ ይጠይቃታል። ነገር ግን ዛኪ መላውን ግብፅ ውስጥ በሺዎች የሚቆጠሩ ኢላ የሚባሉ ሰዎች ስላሉ ሙሉ ስሙ እንደሚያስፈልጋት ትገልጻለች። ካይሮ ውስጥ ማንኛውንም ኢላ የተባለች ሰው አግኝቶ እንደሆነ ወይም ኬቲ ከጠፋች በኋላ በዚያ ስም ሊያገኛቸው የሞከረ ሰው ካለ እንዲያስታውስ ትጠይቀዋለች። ስልኩን ከዘጋ በኋላ ቻርሊ ወደ ምድር ቤት ይወርዳል። በቤተሰቡ የደረሱ ደብዳቤዎች የተሞላውን የድሮ ሳጥን ይከፍትና አንድ በአንድ መመርመር ይጀምራል። በዚሁ ሰዓት ከሽንት ቤት ስትወጣ ከሌላ ክፍል የዘፈን ድምፅ ትሰማለች። ኬቲ ነሽ ብላ ትጠይቃለች። ድምፁም አዎ በማለት ይመልሳል። በመጀመሪያ ከእህቷ ጋር ልምምድ ማድረግ ስለምትፈልግ ለእናታቸው እንዳትናገር ትጠይቃታለች። በመቀጠል ነገሮች ወደ እንግዳነት ይቀየራሉ። ኬቲ የማን የእግር ጣቶች መላስ ስትጀምር ይህ ሕፃኗን ልጅ ያስፈራታልና እንድትሮጥ ያደርጋታል። ነገር ግን ኬቲ አንድ ነገር መደገም ትጀምራለች። ይህም እንዳትንቀሳቀስ ያደርጋታልና ልክ በጋኔን እንደተያዘች በአየር ላይ እንድትንሳፈፍ ያደርጋታል። ተመልሰን ወደ ምድር ቤት ስንመጣ ቻርሊ ደብዳቤዎቹን መመርመሩን ቀጥሏል። በመጨረሻም ያው የከረሜላ ወረቀት የተያዘበት ደብዳቤ ያገኛል። የላኪው ስም ሌላ ማንም ሳይሆን ኢላ ህሊል ናት። እሷም የኬቲ ምርጥ ጓደኛ ስለነበረች በኬቲ ላይ ለደረሰው ነገር ይቅርታ እየጠየቀች ነው። ቻርሊ ወዲያውኑ መረጃውን ለመኮንን ዛኪ ያስተላልፋል። እሷም ስለ ኢላ ህሊል መፈለግ ትጀምራለች። በኋላ ላይ የዛኪ ረዳት የደብዳቤውን ማህተም ይመረምራል። እናም ማህተሙ በበረሃ መካከል ከሚገኝ የፖስታ ቤት እንደሆነ እና በአቅራቢያው ያለችው ከተማ አስዋን መሆኗን ይናገራል።
በሚያስገርም ሁኔታ ይህ የአውሮፕላን አደጋው የተከሰተበት ተመሳሳይ አካባቢ ነው። እናም ረዳቱ በዚያ አካባቢ የኮክ እርሻ እንዳለ ይገልጻል። ይህም በበረሃ ውስጥ በጣም ብርቅ ነው። ይህን ስትሰማ ዛኪ ወዲያውኑ የድሮ ፋይሎችን ትፈትሻለች እና ኬቲ በጠፋችበት ቦታ የኮክ ፍሬ ፎቶ ታገኛለች። በሌላ በኩል ቻርሊ እንደገና ከፕሮፌሰሩ ጋር ይገናኛል። ፕሮፌሰሩም ጽሑፉ በተደጋጋሚ ናስማራንያን የተባለ ጥንታዊ እና የታወቀ ጋኔን እንደሚጠቅስ ይነግረዋል። ፕሮፌሰሩ ስለዚህ አካል የሚናገር የድምፅ ትምህርት ይከፍታል። እሱም ናስማራንያን የቤተሰብ አጥፊ ተብሎ እንደሚታወቅ፣ በጫጫታ መካከል በሾክሹክታ የሚናገር እና ጥርጣሬን በመዝራት አጠቃላይ ማኅበረሰብን የሚያፈርስ መሆኑን ይገልጻል። ነገር ግን ከክርስቶስ ልደት በፊት በ2000 ዓመታት አካባቢ ተጽዕኖው ጠፍቷል። ስለዚህ በጥንታዊ የአምልኮ ሥርዓት ታስሮ ወይም በጊዜ ሂደት ጠፍቶ ሊሆን ይችላል። በመቀጠል ፕሮፌሰሩ በወረቀቱ ላይ የተጻፈው ማንኛውም ነገር ጋኔኑ እንዳይለቀቅ ለመከላከል የታሰቡ የጥበቃ ቃላትን የያዘ መሆኗን ያብራራል። በመቀጠል ትዕይንቱ ማ በትምህርት ቤቷ ውስጥ መቀስ በእኪያ ይዛ ስትጫወት ያሳያል። መምህሯ ወደ እሷ ትቀርባለች፣ ነገር ግን በጋኔን የተያዘችው። በድንገት መምህሯን ትረግማለች እና በጣም ብልግና የሆኑ ቃላትን ትጠቀማለች። ይህ በእንዲህ እንዳለ ግብፅ ውስጥ ዛኪ በበረሃ መካከል ወዳለው የእርሻ ቤት ትደርሳለች። እናም በሩን ታንኳኳለች፣ ነገር ግን ምንም መልስ የለም። በሩን ሰብራ ወደ ውስጥ ትገባለች እና በፊልሙ መጀመሪያ ላይ ያየነውን ተመሳሳይ ፒራሚድ ታገኛለች። ዛኪ ወደ መዋቅሩ ውስጥ ትገባለች እና የጥንታዊ ሳጥን የነበረበትን ቦታ ታያለች። ነገር ግን አሁን ሳጥኑ የለም። ወደ ላይ ስትመለስ አስማተኛዋን ታያለች እና እንድትሸነፍ እጇን እንድትሰጥ ትጠይቃለች። ነገር ግን ዛኪ በኬቲ ላይ ምን እንዳደረገች ትጠይቃለች። በዚያኑ ሰዓት የአስማተኛዋ ልጅ ይላ ትደርሳለች እና ሁኔታውን ስታይ በፍርሃት ትሮጣለች። ዛኪ ወደ በረሃው የሮጠችውን ልጅ ትከተላታለች። እሷም አሸዋ ውስጥ የተቀበረን ነገር ለመክፈት ትሞክራለች። ይላ ወዲያውኑ አንድ ሳጥን ታወጣለች። እናም ዛኪ በጥንቃቄ ስትከፍተው የኬቲ ስም የተጻፈበት ካሴት ቪዲዮ ታገኛለች። ተመልሰን ወደ አሜሪካ ስንመጣ ካርሜን ከኬቲ ጎን ሆና እየጸለየች ነው። ነገር ግን ይህ ኬቲን ይበልጥ ያበሳጫታል። ካርሜን ጸሎቷን ስትጨርስ ኬቲ በድንገት ጥቃት ታደርስባታለች እና ማንም እንዳይገባ በሩን ትቆልፋለች። እዚህ ጋር ኬቲ በአየር ላይ የተንሳፈፈች ካርሜንን ትመታታለች። በመቀጠል የመስቀል ቅርጽ በመጠቀም በካርሜን አንገት ላይ ታስራለች እና ወደ ላይ ከሳበቻት በኋላ በመጨረሻ ሰውነቷን በመስኮት ትወረውረዋለች። የካርሜን አስክሬን ቻርሊ ከሁለቱ ልጆቹ ጋር ወደ ቤት እየተመለሰ ሳለ በመኪናው ፊት ለፊት ላይ ያርፏል። በዚያው ቅጽበት ሊሳ ወደ ኬቲ ክፍል ትመጣለች። እሷ ግን ምንም እንዳልተፈጠረ ሁሉ በሰላም ተኝታ ትገኛለች። ይህ በእንዲህ እንዳለ ካርሜን አሁንም በሕይወት እንዳለች እናያለን። የተራቡ ተኩላዎች ሥጋዋን መሬት ላይ እየጎተቱ መብላት ይጀምራሉ። ቤተሰቡ ምንም ማድረግ ሳይችሉ በፍርሃት ይመለከታሉ። በጋኔን የተያዘችው ማ ግን በክፋት ትስቃለች። ተመልሰን ወደ ግብፅ ስንሄድ ዛኪ ቪዲዮውን ትመለከታለች። በቪዲዮው ላይ አስማተኛዋ የንጹሕ ልጅ አካል ረዘም ላለ ጊዜ ስለሚቆይ ምርጥ እንደሆነ፣ ነገር ግን ማንኛውም በሕይወት ያለ ሰው እንደሚሆን ትናገራለች። በመቀጠልም ሥነ ሥርዓቱን ታከናውናለች። ይህንን ዛኪ በፍርሃት ዓይን ትመለከተዋለች። ከዚያ በኋላ ከኤላ ጋር ለመነጋገር ወደ ምርመራ ክፍል ትመጣለች። ነገር ግን በሚያስደነግጥ ሁኔታ የልጅቷ ምላስ ተቆርጦ ነበር። በተቆራረጠ ንግግር ትናገራለች እና አንዴ እውነቱን ለመናገር ስለሞከረች እናቷ እንደቀጣቻት ትናገራለች። ኢላ ኬቲ ከሳጥኑ መውጣት እንደሌለባት እና ወንድሟ ሳጥኑን ማዛወር እንደሌለበት ትናገራለች። ነገር ግን ዛኪ ስላልገባት ኢላ ወረቀት ትጠይቅን ሁሉም ነገር መጻፍ ትጀምራለች። ዛኪ ኢላ የጻፈችውን ስታነብ በድንጋጤ ትቀራለች እና ወዲያውኑ ለቻርሊ ትደውላለች። እሱ ግን በካርሜን ቀብር ላይ ስለነበር ሥራ በዝቶበታል። በሥነ ሥርዓቱ ላይ በርካታ እንግዶች የተገኙ ሲሆን ቤተሰቡ ኬቲን በላይኛው ፎቅ ክፍል ውስጥ ዘግተውባታል። ሰባስቲያን በሩን እየጠበቀ ነው፣ ነገር ግን ኬቲ ልታታለው ትሞክራለች። ስለዚህ እሷን ላለመስማት ሙዚቃ ይከፍታል። ሆኖም እሷ እሱን ማስፈራራቷን ትቀጥላለች። ይህ በእንዲህ እንዳለ በጋኔን የተያዘችው ማ ተቀምጣ ጥርሶቿን ታናውጣለች። ጥርሶቿም በአንድ መውደቅ ይጀምራሉ። ኬቲ በጣሪያው ላይ ስትሳብ አይታ ፈገግ ካለች በኋላ ወደ አያቷ አስክሬን ትቀርባለች። ቆይቶ ማ የአያቷን ሰው ሰራሽ ጥርስ አድርጋ ወደ ወላጆቿ ትቀርባለች። ይህም እያንዳንዱ ሰው በጣም ያስፈራዋል። ማ የሁሉም ሰው ትኩረት ስትሰርቅ ኬቲ ወደ ካርሜን ሳጥን ውስጥ በመግባት አንገቷን ትመጣለች እና የአስክሬን ማቆያ ፈሳሹን ትጠጣለች። ይህም እንግዶቹ በፍርሃት እንዲተፉ ያደርጋቸዋል። ምሽት ላይ ቤተሰቡ ኬቲን ከወንበር ጋር አጥብቀው እንዳሰሯት እናያለን። በጋኔን የተያዘው ሰባስቲያን ራሱን እየመታ ነው። ሊሳ ደግሞ ጥለው ለመሄድ ዕቃዎቻቸውን እየሸከፈች ነው። በዚያው ቅጽበት ዛኪ ትመጣለች እና በኬቲ ላይ ምን እንደተፈጠረ የሚያሳየውን ቪዲዮ ለጥንዶቹ ታሳያቸዋለች። በቪዲዮው ላይ አስማተኛዋ ቤተሰቦች የናስማራንያንን መንፈስ ለረጅም ጊዜ በማሰር እንዴት ተጠያቂ እንደሆኑ ትገልጻለች። ይህ ቀረጻ ለሚቀጥለው ትውልድ ለማስተማር የተዘጋጀ ሲሆን
ይህ የአስክሬን ማድረግ ሥነ ሥርዓት ሲከናወን የ88ኛው ጊዜ ነው። ሥነ ሥርዓቱ ይጀምራል እና የአስማተኛዋ ቤተሰብ ወጣቷን ኬቲን በቀድሞ ሙሚ ላይ ያስቀምጧታል። በዚሁ ሰዓት በላይኛው ፎቅ ላይ ኬቲ ሰባስቲያንን ሙሉ በሙሉ በመቆጣጠር ነፃ እንድትሆን በሰውነቷ ላይ ያሉትን የመከላከያ ወረቀቶች እንዲያነሳላት ታዘዋለች። በቪዲዮው ላይ አስማተኛዋ ድግምት ማንበብ ትጀምራለች። ከዚያ በኋላ ጋኔኑ ከሙሚው አፍ ወጥቶ ወደ ኬቲ አካል ይገባል። ልክ ወደ አዲስ ዕቃ እንደሚዛወር ሁሉ ይህ በእንዲህ እንዳለ ኬቲ በሰባስቲያን ትፈታለች እና ድግምቱ ያለባቸውን ወረቀቶች ከሰውነቷ ላይ ለማንሳት ትበቃለች። ጋኔኑ እንዳያመልጥ በምስኪኗ ልጅ አካል ላይ የተጠመጠሙትን ያኑ ወረቀቶች በቪዲዮው ላይ እናያለን። በመቀጠል ሥነ ሥርዓቱ ይጠናቀቃል እና ኬቲ በሳጥኑ ውስጥ ተጭና ከምድር በታች ታስራ እንድትቆይ ይደረጋል። ይህንን ሲያዩ ወላጆቹ በከፍተኛ ሁኔታ ይደነግጣሉ። በላይኛው ፎቅ ላይ ደግሞ በኬቲ ውስጥ ያለው ጋኔን አሁን ሙሉ በሙሉ ነፃ ሆኗል። ሊሳ ወደ ላይኛው ፎቅ ትሮጣለች። ዛኪም ትከተላታለች። ቻርሊ ግን በተመለከተው ነገር ደንግጦ ቀርቷል። ከዚያም ትኩረቱ ወደ ሕያው ወደ ሆነችው ካርሜን ይሳባል። እሷም ቻርሊን አብሯት እንዲበላ ትጋብዘዋለች። ሆኖ የደነገጠው ሰውዬ ወደ ላይኛው ፎቅ ይሮጣል። እዚያም በጋኔን የተያዘችው ኬቲ አሁን ሙሉ ኃይሏን በመልቀቅ ቻርሊን ታጠቃለች። ሊሳ እና ዛኪ ሊያስቆሟት ይሞክራሉ፣ ነገር ግን ኬቲ በቀላሉ ዛኪን ጥላ ሊሳን ትመታታለች። ኬቲ በቻርሊ ላይ የምታደርሰውን የማያቋርጥ ጥቃት ስታይ ሊሳ ማስታገሻ ለመውሰድ ትሞክራለች፣ ነገር ግን በሴባስቲያን ትገረፋለች። እሱም በዱላ ይመታት ስለነበር እንድትሮጥ ያደርጋታል። ተመልሰን ራስዎን ወደ ሳተችው ዛኪ ስንመጣ ቀስ በቀስ ወደ ሕሊናዋ ትመለሳለች፣ ነገር ግን የካርሜን አስክሬን በአካሏ ላይ ስትቆም በማየቷ ትደነግጣለች። ካርሜን በመቀጠል ከአፏ ጊንጥ አውጥታ ወደ ዛኪ አፍ ውስጥ በግድ ከተዋለች። ጊንጡ ጉሮሮዋን ወግቶ ለመውጣት ይሞክራል፣ ነገር ግን ዛኪ ይችን አፏ ውስጥ በመክተት ጎትታ ለማውጣት ትበቃለች። በዚሁ ሰዓት ሊሳ ከጀርባ ወደ ሊሳ ትቀርባለች እና ማስታገሻ ትወጋዋለች። በሌላ በኩል ቻርሊ ከኬቲ ለማምለጥ እየሞከረ ሳለ ከዛኪ ጋር ይገናኛል እና ቃላቱን ታስታውሽ እንደሆነ ይጠይቃታል። እሷም አዎ ትላለች። በአንድ ክፍል ውስጥ ይደበቃሉ፣ ነገር ግን ብዙም ሳይቆይ ኬቲ በሩን ከፍታ ቻርሊን ማጥቃት ትጀምራለች። በዚህ ጊዜ ዛኪ ከቪዲዮ የሰማችውን ድግምት ማንበብ ትጀምራለች። ከዚህ ቀደም በደረሰባት የጉሮሮ ቁስል ምክንያት ትቸገራለች፣ ነገር ግን የምትችለውን ያህል ድምጿን ከፍ አድርጋ ትናገራለች። ቻርሊ ደግሞ ኬቲን አጥብቆ ይይዛታል። በመጨረሻም ኬቲን መሬት ላይ ይጫናትና ዛኪ ማንበቧን ትቀጥላለች። ሊሳ ስትደርስም ቻርሊ ይቅርታ ይጠይቃታል። ብዙም ሳይቆይ ናስማራንያም በመጨረሻ ከኬቲ አካል ወጥቶ ወደ ቻርሊ ይገባል። ይህም እሱን አዲሱ የጋኔኑ ማደሪያ ያደርገዋል። ከጥቂት ቅጽበቶች በኋላ ኬቲ ወደ ሕሊናዋ ትመለሳለች እና በመጨረሻም ወደ መደበኛ ሁኔታዋ ትመለሳለች። እናቷን ታውቃታለች እና አባቷ የት እንዳለ ትጠይቃለች። እኛ ግን አሁንም እጄን እንደያዘ አጠገቧ ተኝቶ ያለውን ራሱን የሳተውን ቻርሊን እናያለን። በመቀጠል ታሪኩ ከዚህ ክስተት ከጥቂት ጊዜ በኋላ ያሳያል። ኬቲ በምድር ቤት ውስጥ ባለው ሳጥን ውስጥ ካለው አባቷ ጋር በሞርስ ኮድ ለመነጋገር ትሞክራለች። መጀመሪያ ላይ ምንም ነገር አይፈጠርም፣ ነገር ግን ብዙም ሳይቆይ ቻርሊ ይመልሳልና ቤተሰቡን እንደሚወዳቸው ይነግራቸዋል። አሁን ከጋኔን ቁጥጥር ነፃ የሆነችው ኬቲ ከእህትና ወንድሞቿ ጋር ለመጫወት ትሄዳለች። እናታቸው ግን እያየቻቸው በስሜት ትሞላለች። ተመልሰን ወደ ግብፅ ስንሄድ ዛኪ ስለ ቻርሊ ማውራት እንደምትፈልግ ከምትናገረው ሊሳ የስልክ ጥሪ ይደርሳታል። በመቀጠል ታሪኩ ወደ አንድ እስር ቤት ይሸገራል። እዚያም የጥይት ቁስል ያለባትን ሴት እናያለን። እሷም ሌላ ማንም ሳይሆን አሁንም በሕይወት ያለችው አስማተኛዋ ናት። ነገር ግን በአንድ የሠራተኛ አባል ትጎበኛለች። እሱም በሚያስደነግጥ ሁኔታ አንድ ነገር ይወጋታል። እሷም በእውነቱ ሊሳ መሆኗን እንረዳለን። ከጥቂት ቅጽበቶች በኋላ የተናደደችው ዛኪ ቻርሊን በዊልቸር ይዛ ትገባለች እና በሩን ትቆልፋለች። ፊልሙ የሚያበቃው ዛኪ ቻርሊን ከቁጥጥሩ ነፃ የሚያደርገውን እና ጋኔኑን ወደ አስማተኛዋ የሚያዘውረውን ጥንታዊ ድግምት ማንበብ ስትጀምር ነው። እንግዲህ የዛሬው አስፈሪና አጓጊ ታሪክ ይህንን ይመስል ነበር። ጋኔኑ በመጨረሻ ከኬቲ አካል ወጥቶ ወደ አባቷ ወደ ቻርሊ ቢገባም እናቷ ሊሳ እና ፖሊሶ ዛኪ ግን ነገሩን በዚህ አላበቁትም። ቻርሊን ለማዳን ሲሉ ጋኔኑን ወደ ዋናዋ ጠንቋይ ዘ ማጂሻን ለመመለስ የመጨረሻውን አስፈሪ ሥነ ሥርዓት እየጀመሩ ፊልሙ እዚህ ላይ ያበቃል። እናንተስ በሊሳ እና በዛኪ ቦታ ብትሆኑ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮው ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም እንደዚህ ያሉ አዳዲስና ምርጥ የፊልም ማጠቃለያዎች ሁልጊዜም በፍጥነት እንዲደርሶችሁ አሁኑኑ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቀን።